ሰላም ሰላም፣ እንዴት ናችሁ? ሳዶር ነኝ፣ ወይም ደግሞ በካራክተር ስሜ እንደምታውቁኝ ከሆነ ጽናት ድራማ ላይ ናሆም እባላለሁ። ይሄ የራሴ የዩቲዩብ አካውንት ነው። ቪዲዮን ስትጀምሩ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩልኝ። በጣም ወዳችኋለሁ። እንደምታውቁት የዛሬ ሳምንት አካባቢ የጽናት ድራማ ክሩ ሁሉም ተሰብስበው ልደቴን በአሪፍ ሁኔታ አክብረውልኝ ነበረ እና ለካ ሁሉም ቪዲዮ እየቀረጸ ነበረ ምናምን ዩቲዩብ ላይም ተጭኗል። እኔ ዛሬ ከእናንተ ጋር ያዋለው ሪያክሽን እንሰራለን ማለት ነው። የተሰማኝን ነገር እናንተ ፊት እናገራለሁ። በጣም ወዳችኋለሁ እና ይኸውላችሁ ቪዲዮ ማየታችን ከመጀመራችን በፊት መጀመሪያ የጽናት ድራማን ክሩ ሁሉንም ማመስገን እፈልጋለሁ። ማለት ክሩ ማለት ላይክ እናንተ ካሜራ ፊት ያለውን ሰው ነው የምታዩት። ካሜራ ጀርባ ብዙ ሰው አለና ፕሮዲውሰር አለ፣ ዳይሬክተር አለ፣ ኤዲተር አለ፣ ሳውንድ ማን አለ፣ ካሜራማን አለ፣ ብዙ ነገር አለና ሁሉንም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እግዚአብሔር ያክብርልኝ። ደስተኛ ነኝ ከእናንተ ጋር ስለሰራው። አሁን ወደ ቪዲዮ እንገባለን ማለት ነው። እሺ፣ ይህ ማለት እንግዲህ ቁርስ የምንበላበት ኬክ ቤት ነው። ኦኬ፣ ስለዚህ ኬክ የገዙት ምሩና ጽናት ናቸው ማለት ነው። እኔ የት ነበርኩ ነው እኮ ጥያቄ። ሁሉ ነገር ሲዘጋጅ እኔ የት ነበርኩ? የለውም እንዲህ ድራማው ላይ ኦኬ። ይሄ ደግሞ እነዚህ የተረገሙ ልጆች ተሰብስበው ውሃ ሊረጩኝ ማለት ነው። ሹፌል የለ፣ ክሩ አለ፣ አክተር አለ። ይሄ ሁሉ ቀመር ለኔ። ቆይ ምን አጥፍቼ ነው እንዴ? አትወድኝም? ስንት ሰዓት መሰላችሁ ጋይስ? 3 ሰዓት 4 ሰዓት ወይ 5 ሰዓት ነው በእርግጠኝነት። ያን እንደምታዩት ጨለማ። ምሩ ማስታጠቢያ ይዛ ወጣች። በኒኬል የሚቀዳም አለ። እኔ አረጨው ይላል። ፋስት የምወደው ጓደኛዬ ወንድሜ ነው። ኪራ መጣ የተንከሲስ። እንዲህ ሲደገስልኝ እኔ እኮ ተኝቻለሁ መኝታ ቤት። ሜቲ ነበረች ሶሲ ነበረች መታ የጠራች ትዝ ይለኛል። ከፌ እንትን መጃ አለበት። አንተ ነህ ነገሩ ትልቁ ማስታጠቢያ ያዝ። ከዛ ቤት እዩት። ኪንጎ ኦኬ። በዚህ ሰዓት ገብታ የጠራችኝ ነው ማለት ነው። ክብሮም ደግሞ ምንድን ነው ያዝከው? ልጠጣው ነው ነው ትረጭ። ውሃ በምንጠጣበት ማግ ነው ውሃ ያዘውና መጣው። ጋይስ እዚህ ጋር ይሄ ምንም አቆልከ ወይኔ ሳሳዝን። ኪንጎ ነው ጋይስ፣ ትልቁ ነው የረጭኝ ኪንጎ ነው። ስልክ ካለ ምናምን ብሎ እዚህ ጋር እንዳሰበልኝ ሰው ከረጨኝ በኋላ ሊቀበለኝ እኮ አጋጣሚ ስልክ አልያዝኩም። ዋሌት ብቻ ነበር ያዝኩት። ታውቆኝ ነበር ማለት ነው። እዚህ ጋር ሳቅፋቸው እንዴት ነው? አንድም በጣም ደስ ብሎኝ ያቀፍኳቸው፣ ሁለተኛ ነገር ደግሞ የእነሱም ለማርጠባላ እንዴት እንደሚይዛቸው። ሶሲ ይቺ ነች አንድ የተረገመች። እዚህ ጋር ደግሞ ምሩ እየመታ ለበሰች። ያያችሁት ነው ዋንዳ አይናከው እንዴት እየሆነ እንዳለ ኪራ ፋስታ። ይሄ ደግሞ ምን ይለኛል? ፋስት ዳይሬክተራችን ምን ይለኛል?
በቃ አልቋል ምናምን ነገር ገብተን ወደ ስራ ምናምን አለ ማለት ነው። እና በዛ ሙድ እኔ ረጣጥቤ ያለው ምናምን በቃ መተኛት ነው የሚታየኝ። እኔ ስራ መስሪያ ይለኛል ማለት ነው። ምድረ ሌባ እንደማይወዱኝ እዚህን ቀን ያረጋገጥኩት። ስቀልዳችሁ በጣም ነው የምወዳቸው እግዚአብሔር። ጽናት አንደራርቅ ምናምን ብላ ወደ ላይ ዛኝ እየወጣች ነው። እዚህ ጋር ጋሽ እዚህ ጋር በስርዓት ገብቼ ዴቭ ይባላል። አሁን ያያችሁት ልጅ እናወራለን ስለሱ። ላይክ ሊትራሊ ይጨመቃል፣ ልብሴ ይጨመቃል። እያያችሁት ነው። እንዴት ነው ነገሩ? ቅድም ቀን አልነበር ኬክ ቤት ሲገቡ ከረጩኝ በኋላ ነው ወጥተው የገዙት ነው። እንደዛ ደግሞ ሊሆን አይችልም። ለምን ተረጨው፣ ከዛ መኝታ ቤት ገባው፣ ልብስ ቀይር የወጣው ነው። እንዴት ነው አንበባችሁታል? መልካም ልደት ጎፍጣጣው ነው የሚል ትዝ ይላችሁ ከነበረ እነ ቤቲን እነ ሶሲን ድራማ ላይ ጎፍጣጣዎቹ ነበር የምላቸው። ትዝ ይላችሁ ከነበረና ጽናት ደግሞ እኔን ጎፍጣጣው እያለች ነው የምጠራኝ። ራሴ ወጥቶት ስም ነው ግን ይጠሩኛል። ሶ ይኸውና ኬኩ ማለት ነው። ሀኒ ይዘው እየወጣች ነው። ኦኬ ሶ እኔ በዚህ ሰዓት መኝታ ቤት ነበርኩኝ ማለት ነው። ልብስ እየቀያየርኩ እያደራረኩ ምናምን። ማነው ጎፍጣጣ? ሰማችሁት? ክብሮም ማነው ጎፍጣጣ ይላል። ኬኩ ላይ መልካም ልደት ለጎፍጣጣው ነው የሚለውና ጎፍጣጣው እየምጠራቸው ምን ጽናት ደግሞ መልሳ እኔን እየጠራች ጎፍጣጣው እያለች። እዚህ ጋር ደግሞ እነ ምሩ ሴታፕ እየሰሩ ነው ምናምን። አቦ ወዳችኋለሁ ግን ሁላችሁ ማርያምን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ እንደወደዳችሁኝ እንዳከበራችሁ እናንተንም ማለት ነው። ድጋሚ ገረችኝ አይደለማ። ዴቭ ማለት እሱ ነው። በጣም ወድ ጓደኛዬ ነው፣ ወንድሜ ነው። ኤዲተር ነው፣ ካሜራማን ነው። ብዙ ስራ ነው የሚሰራው ጋይስ። በጣም ጂኒየስ ይሆናለች። እና ደግሞ ትዝ ይለኛል ጋይስ ካያችሁት ልክ ኬኩን ስቆርሰው መልካም ልደት ለጎፍጣጣው አይደለም የሚለው ልደት የሚለው ጠፍቷል እና መልካምና ጎፍጣጣው ነው ካልተሳሳትኩ የሚለው ቀን ነው ያለ ጋይስ። እዚህ ጋር መብራት ጠፍቶ ነው የመጣውና ካቆምንበት እንቀጥላለን። አመሰግናለሁ ጽናቴ። አድርቅ የሆነች ልጅ በጣም የምታደርገኝ። አያችሁታ ኬኩን ቅድም ያልኳቸው ይሄንን ነው። መልካም ልደት ለጎፍጣጣው የሚለው ይኸው ልደት ምናምን ጠፍቷልና እንኳን ጎፍጣጣው ነው ያጎፋጣችሁ አንድ ነገር እያበዱ ነው። እዚህ ጋር ደግሞ ምድረ እብድ ፍሬም ይሰራሉ ጭራሽ። እዚህ ጋር ቢገባ ምናምን እዚህ ጋር ዋይድ ሆኗል፣ ክሎዝ ሆኗል ፍሬሙ ምናምን። ሻማው ባይዘው ጋይስ ይሄን ሻማ አይቼው አላውቅም። እንደዚህ ጥምዝምዝ ሻማ አለ እንዴ? እኔ አይቼው አላውቅም። ቀጥ ያለ አይደለም እንዲህ ጥምዝምዝ። ለኩሱታል፣ ያጠፉታል። ምድረ እብድ እዚህ ጋር ላይት ምናምን እያስተካከሉ ኑሮ ግራ ገብቷታል። እዚህ ጋር ዴቮ
አመሰግናለሁ ዴቭ። በጣም ወዶ ወንድሜም ጓደኛዬም ነው። ቅድም እንዳልኳችሁ ኤዲተራችን ነው፣ ካሜራማን ነው፣ ብዙ ነገር ነው የሚሰራው። ሳውንድ ይሰራል፣ ምንም የማይሰራው ነገር የለም። እዩት ደግሞ የሌላኛውን ጎፍጣጣ ወሽም አድርጌያለሁ። እኔና ኪራ ሰዎች ላይ አንድ ላይ ስንሰራ ማለት ነው 75% ምናምን እየሳቅን ነው የምናሳልፈው። ከኪራ ጋር የተዋወቅ ነው በዚህ በጽናት ድራማ ነው እና ኪራ በጣም ደስ የሚል ልጅ ነው። ጓደኛ ብቻ አይደለም፣ የስራ ባልደረቤ ብቻ አይደለም። ከስራ ውጭ እኔና እሱ በሳምንት ጽናት የሚቀረጸው 2 ቀን ነው። እኔና እሱ 3 ቀን 4 ቀን 5 ቀን እንገናኛለን በሳምንት እንደዋወላለን። በጣም ክሎዝ ሆነናል። ወንድሜ ማለት ነው። በዚሁ አጋጣሚ ኪራዬ በጣም ነው የምወድ። አንተን ብቻ አይደለም ደግሞ ሁላችሁንም ነው የምወዳችሁ። ጋይስ እዚህ ጋር ሚስጥር ላውጣ። የኛ ዝንጅብል ነው ያለኝና ዝንጅብል እንትናን ነምራት እኔ ጽናት ትመጣና ሳዶር እንዴት ነው የእግሬ ጥፍር አያምርም ትለኛለች። እዛ ያምራል እኮ ግን አውቄ የምላታለሁ። ይሄ የዝንጅብል መደብ ይሄ ሊሸጥ ቁጭ ያለ የዝንጅብል መደብ የለም፣ የዝንጅብል መደብ ነው የሚመስለው እላታለሁ። እና ከሱ ላይ ወስደው ነው ኪራ ዝንጅብል የምትለው። ሰማችሁት? ኤጂስ ጀስት የነበረ ልጁ አጁዛ ነው እያለ ኪራ ባይዘወይ በዚህ አጋጣሚ እኩዬ ነው በእድሜ ላይክ እኩያንን እኩል ነው ዩኒቨርሲቲ የገባ ነው፣ እኩል ነው ተመርቀን የወጣ ነው። ባንተዋወቅም ማለት ነው 2015 ምሩቆች ነን እኔም እሱ። እሺ አሁን ደግሞ ወደ ምሩ ጨቀጭቃለሁ። ሪከርድ እያደረገ ነው፣ ሪከርድ እያደረገ አይደለም ነው። ጎፍጣጣው ትለኛለች፣ እየሰማችኋት ነው። ራሴ በወጣሁት ስም ካሜራ ባያየኝም አሁን ከየትም ፈልጎ ያየኛል። እኔም አከብርሻለሁ ሙሪዬ። ቴንኪዩ፣ በጣም አመሰግናለሁ። እኔም ተስፋ አድርጋለሁ። እኔም ወድሻለሁ፣ ወዳችኋለሁ፣ ክበሩልኝ። እንደዚህ ተጨንቀው አስበው ምናምን እውነት ትልቅ መታደል ነው። እግዚአብሔርም የምወዳችሁ እህቶቼ ናችሁ ሁሉም። ከዚህ ጋር ደግሞ እየተቀመረ ነው ሲያስገቡኝ፣ ከላይ ሆኖ ቀረጻ አለኑ ምናምን እያሉ መጣ ኧረ እንዳትወድቂ ጽናት። እንዴት ነው የምትሮጡ? እንኳን ጎፍጣጣው ተጫወታችሁብኝ እኮ ማርያምን። እንኳን ጎፍጣጣው ምን ማለት ነው? እንኳን ተወለድክልን ነው የሚባለው። ምንድን ነው ጎፍጣጣ? እዚህ ጋር ገባው። ይዞኝ የገባው ደግሞ ኤላ ይባላል። ጋይስ በጣም ወዶ ወንድሜ ነው እሱ። ላይክ ማመን አልቻልኩኝም። እዚህ ጋር ጋይስ እግዚአብሔር ልቀረጽ ነው እየገባው ያሉት እኔ ልሰራ ልተውን። ጎፍጣጣ ትለኛለች። ወንድ ልጅ አለቅስም ይሉኛል፣ እንዳለቅስ ማለት ነው። ያትችን አይጥድም ክብሮሜ ጽናትዬ በጣም ነው የምወዳት። አልገባችሁም ጋይስ? እኛ ጋር ያለው ፍቅር ማርያምን አልገባችሁም? አንድነት የለም ላይክ እንደዛ። በጣም እድለኛ ነኝ ከነሱ ጋር በመስራቴ። ደግሞ በሚገርም ሁኔታ እኔ ላይክ የትም ፕሮዳክሽን ለስራ ሲሄድ ሰው አላጣ የሚለ ሴንስ የሆነ ማቆ ሰው አላጣ የትም ብሄድ ማለት ነው። እዚህ ኤቭሪባዲ አዲስ ነው ለእኔ። ከኪራ ጋር በዚህ ድራማ የተዋወቅኩት፣ ከጽናት ጋር፣ ከምሩ ጋር
ከቤቲ ጋር አይቼም ማላውቀው ሰው ነው የመጣው። የሚገርም ነው ግን ያለን አብሮነት በጣም የሚያስቀና ነው። አብረን ነው ምን በላው ኢቭን ሰዓት ላይ ስንበላ ማውራውን የጠፋኝ እዚህ ጋር ማርያም ማውራት ነው ያቃተኝ። እግዚአብሔር እንትን ነው የሚመስለው ጋይስ አይታችኋል? የቤስ ላይ የሆነ ቲቪ ላይ የሆነ ኢንተርቪው ኦር ሰምቲንግ ነገር ሲቀርብ ብዙ ማይክ ነው እንደዛ ይሄ ሲያንስብ ነው ትላለች ቻይጥ ዝምተኛ አልሆንኩኝም እዚህ ጋር ሻማ አስደንቁኝ ነው። ቅድም እንዳልኳችሁ እንደዚህ አይነት ሻማ አይቼም ማለት ነው። እንዲ ያለ ሻማ ተጣሙ አይደለም ላይክ ዊርድ ኪራ ባይዘው ይዘፍናል ጋይስ ታውቃላችሁ። በጣም ነው የሚያምሩ ድምፁ። ኪራ ራሱ በጣም የብዙ ሙያ ባለቤት ነው። ይዘፍናል እዚህ ጋር ታውቃላችሁ። ላይፍ ላይ በጣም ነው የምናዝገው ዘፈንልን እያለ ይሄ ትልቅ ምርቃት ነው ጋይስ። እኔ ደረስኩበት ያደረሳችሁን ያልኳቸው ሁሉም እኮ ታላቆች ናቸው። እዚህ ጋር ቢላው ተሰጠኝ ላርደው ነው ኬክ። ይሄ ልደት ላይ ጋይስ አሪዋን ኖ አሪዩቱ ምናምን ይባሉ አላ እንደዛ ይባላሉ። እና ኧረ 30 ድረስ ማን ይጠራል 30 ዓመት ነው እያሉኝ ደስ የሚለውን ይማራሽ ይደክማችኋል አልኳቸው። 30 እስክትደርሱ ይደክማችኋል። ደግሞ እግዚአብሔርን አረሰውን በጣም ርቦኝ ነበር እና ቆይ እስኪ ስበላ ካለ እንደውም ተዋርጃለሁ ማለት ነው። እንደ ምግብ ነው የበላሁት ኬኩን ጋይስ። እኔ ኬክ ብዙ አልወድም ጣፋጭ ነገር ግን ርቦኝ ነበረ። ስጦታ ክፈት የተባለ ነው እዚህ ጋር ደግሞ አልሰማሉኝ እዚህ ጋር ተናገር ያለው ለራሴ መናገር አቅቶኛል ጋይስ። በዚህ አጋጣሚ ስንቶቻችሁ ናችሁ ጽናት እህቴ እንደሆነች የምታውቁት? ብዙ አያውቅም። መቅደስ ግርማና ሳዶር ግርማ እንባላለን። ምን አገኘህ? እውነት ነው መስላቸው ረፋት ከለ ራስ ቆርሱኝና ልብላበት። መሮኝ ነው እዚህ ጋር የጠፋሁት ጋይስ ልበላ ረቦኝ ማለት ነው። አሁንም እደግማለሁ ጋይስ ሁላችሁንም በጣም ነው የምወዳችሁ። ያው ታውቃላችሁ እናንተ ማን ነበረችም ማረሰው ቤትሻ አጋጣሚ የለችም። ያው ይሄን ሰሞን እየሰራች ስላልሆነ ቤትሻ ብትኖሪ በጣም ደስ ይለኝ ነበረ። ሁላችሁም ጽናት ላይ ነበራችሁ አክተሮች እነ ሀሴት እነ ቤቲ እነ ትዙ
ብዙ አክተሮች ነበሩ ጽናት ላይ ታውቃላችሁ። እና ላይክ ቢኖሩ የዚህ ደስታ ተካፋይ ቢሆኑ በጣም ደስ ይለኝ ነበረ። እነ ብሩኬ ማለት ቅዱሴ ማለት ነው ታውቁታላችሁ። እነ ዴቮ ሁሉ ኬክ ትለቀልቀኛለች እቺ ነገረኛ። ስጦታ ይከፈት። እኔ ሞስት ፋኒስት ፓርቲ ነው። ይከፈት ጋይ ስራ መስራት በራሱ እድለኝነት ነው፣ ስፔሻሊ በዚህ ጊዜ ማለት ነው። ግን ደግሞ ደስ እያላችሁ መስራት ደግሞ በጣም ትልቅ ነገር ነው። እውነት ለእኔ በጣም ወሳኝነት አለ ይሄ ወርኪንግ ኢንቫይሮንመንት እና ላይክ ስትሄዱ ደስ እያላችሁ የሳቃችሁ ስትሄዱ ምናምን በጣም ደስ ይላል። ትልቅ ነገር ነው፣ ትንሽ ነገር አለ እውነት። እዚህ ጋር ዴቪውን ሀሳብ ውስጥ ገብቷል። ቁጭ ብሎ ነው ቅድም ያልኳችሁ ሁላችሁም ወዳችኋለሁ ምናምን ሲል የለምስ አንተንም ወዳለሁ አይዟልኩት ከታርጉና እንብላ አርቦኛል አልቻልኩም። በጣም ፈን የሆነው ነገር ደግሞ ምንድን ነው እዚህ ጋር ዶሮ ሰጥተው ይደበርና እንዴት ነው ሁሉም በየግሉ ስጦታ ሰጥቶኛል። ግን አሮን ነው ለምን እንደሆነ እዚህ ጋር ይሄን አስቀምጧልና ሰንበዲም ከዚህ ውስጥ ሰማል ጠራም ሽቶ ነው የሰጠኝና ምንድን ነው አልኩኝ። ሽቶና ዶድራንት እነዚህ ሰዎች የሚሰጡኝ በዚህ አጋጣሚ ደግሞ ልናገር ጽናት ወስዳብኛለች። እሺ ሰዎችን ሽቶ እዚህ ጋር ደግሞ ፎቶ የተነሳ ነው። ስሙን ያልጠራሁት ሰሙ እኔ አጠገብ ያለው ቢጫ ልብስ የለበሰው ሳውንድ ማናችን ነው። በጣም የምወደው ልጅ ነው። ኤላ እስካሁን አልታየም። ኤላ ራሱ ካሜራ የያዘው ልጅ ማለት ነው። የምወደው ልጅ ነው። እሱም ካሜራማን ነው፣ ዳይሬክት ያደርጋል። የጥምር ሙያ ባለቤት እዛ ሰው ሁሉም ጥምር ሙያ ነው ያላቸው። አንድ ስራ የሚሰራ ሰው የለም። ታይትላቸው ብዙ ነው። አረ ዞር በልን እናያቸው። ፎቶ የተነሳን ነው ጋይስ። ካገኘሁት መጨረሻ ላይ አታች አደርግላችኋለሁ ፎቶ። እስኪ ግባ አንተም ተነስ እስኪ። የዘፈነው ነው ኪራ የሰማችሁት ነው። እዚህ ጋር ደግሞ ለየብቻ እንነሳ ተብሎ ጽናት ትበጠብጠናለች እኮ በጥባጭ ነች። በዚህ አጋጣሚ ልናገር በጥባጭ ነች፣ እንቅልፋም ነች። ጉድሽንማ ሰው ማወቅ አለበት። ስራ ልትገባ ነው ገባች። አያችኋታ የማይረሳ ቀን ነበር። እግዚአብሔርን እንዴት ነው ላይክ ነገ ፋሲካ ነው። እቤት አይደለሁም፣ ማዘር ደብሯታል እና አንዲ እንዲለትን እና ክብር ምናምን እያለች እሷ በጣም ጨቀጭቀኛለች። እኔ ደግሞ ስራ ላይ ነበርኩ። ከስራ ደግሞ እኔ ለምንም ነገር ቅድሚያ አልሰጠም በዚህ ሰዓት እና ግድ ስለነበረ መስራት ነበረብኝ። ይቅርታ ብያት እናቴ እንዳይደብራት። የበዓል ቀን ነው ሄድነው ሁላችንም ወደ የቤታችን 4 ሰዓት 5 ሰዓት ነው ቤት ሄድነው። ላይክ እንጨረስን ወደ ስራ ገባን። ሁላችንም ስንቀርጽ ነው ያደርነው እና እንዴት ነው ደግሞ ፎር ዘ ፈርስት ታይም ጽናት ድራማ አዳር የቀረጽ ነው በዚች በጽናት ምክንያት። ፈተና አለኝ ምናምን ብላ ግድ ደግሞ ማለቅ አለበት። የሚፖሰት አልነበረም። ፓርት 2 ምናምን ፓርት 3 ላይ ፎር ዘ ፈርስት ታይም አዳር ስራ ያስጀመረችው እሷ ነች። አንቺ ነሽ ማትረቢ ፖዝ ያስጠላል በስሊፐር ምናምን
ኪራ ነው ማን የገባው? ምታና መሬት አላልኳትም። ስቀልድ መሆን አለበት። እዚህ ጋር ደግሞ እያጎረስኳቸው ጽናት ኬክ በጣም ነው የምትወደው። ምሩን ማሰቃዩዋት ጋይስ። የእሷ ልደት ነው የሚመስለው። ይህን ኬክ እለቀልቃታለሁ፣ ትታጠባለች፣ እለቀልቃታለሁ፣ ትታጠባለች፣ እለቀልቃታለሁ። ይሄው እዚህ ጋር የሚለቀልቃትም ታጥባ ነው የመጣችው። ስታሳዝን። እንትን ደግሞ ትጾም ነበር፣ ምግብ አልበላችም ምናምን ከነገር እስከ ሌሊቱ ታከፍል ነበር። አይ ቲንክ የእሷ ልደት አይመስልም። ፊቷ ምን ይመስላል? ልትታጠብ ሄደች ጋይስ። አይሮን ይቀረጽ አይቀረጽ እንጂ ከዚህ በኋላ ምቀብቻታል። እኔ በጣም ነው የምጫወትባቸው እኮ። ኧረ ጽናት ሽቶ ይመልሽልኝ፣ ትመልስልኝ፣ ንገሩልኝ ወይ ግዢልኝ። እዚህ ጋር እንዳልኳችሁ ነው ጋይስ። በጣም ርቦኝ ነበረ፣ እየበላው ነበር። ልክ እንደ ምግብ ነው የበላሁት ኬኩን፣ አሏሽ። አሁን ስራ ያለብን እንመስላለን ከዚህ በኋላ። አያችሁኛ ስበላ ዴቭ መጥቶ እየበላብኝ ነው ኬኬን። እዚህ ጋር ደግሞ ኪራ ድምፁን አጥፍቶ ይበላል። ብላ ምን አለብህ አንተ አባቴ? አጉርሴን ነው የሚለኝ። ምን አባቱ ነው የሚለኝ? ቅዱሴ እያልኩ እየጠየኩኝ ነው። ቅዱሴ የተገባ አማንም የለም እንጂ ላይክ ጋይስ በጣም ብዙ ነን እንደዚህ ከካሜራ ጀርባ ያለ ነው እና በጣም ብዙ ያላያችሁት በጣም ብዙ ሰው አለ። አማን የሚባል ሳውንድ ማን አለን፣ ብዙ ካሜራማኖች አሉን፣ ሳውንድ ማኖች ብዙ አሉን፣ ዳይሬክተሮች ብዙ አሉን እና ሁሉም ቢኖሩ ደስ ይለኝ ነበር። በዚህ አጋጣሚ እዛ ጣራ ስር ያላችሁ ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። በጣም ትልቅ ነገር ነው ያደረጉልኝ። እንደዚህ ማለት አልፈልግም እና በጣም ገራሚ ቀን ነበር ለእኔ። ላይክ ይሄ ቤት አለመሄዴን እንድረሳ ነው ያደረጉኝ። ለምን ማዘር የጠበቀችኝ ነበር። በጣም ከፍቷት ነበር። ማዘር አስሬን የምትደውለው ምናምን እና ወይኔ እዛ በሆንኩ ኖሮ ምናምን እንድል አልሆንኩኝም። በጣም ነው ካሱኝ፣ በጣም ነው ያስደሱትኝ። እኔ በባህሪ ልደት አልወድም። ስፔሻሊ የራሴ ልደት እኔ የምረሳበት ሁሉ ጊዜ ያለ ጌታ እንደ የሰው ባከብር ይሻለኛል እንጂ የኔ የራሴ ልደትን ኤክሳይትድ ሆኜ ምናምን እንደዚህ ኬክ ገዝቼ አይመችኝም። ግን ላይክ ደስ ብሎኝ ነበር፣ የምር ደስ ብሎኝ ነበር። ገራሚ ታይም ነበር። እግዚአብሔር ይስጣችሁ። እኔም የእናንተ ልደት ደርሶ ለማክበር ያብቃኝ። ባልደረሰን ስንጨርስ እኮ እንሰራለን። ስራ እስከ ስንት ሰዓት ነበር የሰራነው? ትዝ ይለኛል። እስከ 9 ሰዓት ወሩ ነው፣ እስከ 10 ሰዓት ቀረጻ ላይ ነበር። ይጎራረሱብናል። ወይኔ ፊቴን ምንድን ነው ያስመሰሉት? እስማ
አይጾምም እና ይጠይቃል ጾም አለው ወይስ የለውም? ምን አገባት በላ ደግሞ እኔና ኪራ ተነጋግረን አይመስልም። እኔ ነጭ በነጭ ነው የለበስኩት አጋጣሚ፣ እሱ ጥቁር በጥቁር ነው የለበሰው አጋጣሚ። ለቅሶ ነው እንደመጣ አንተ እዚህ ጋር ፊቴ ልታጠብ ወጣሁ። እኔ ራሱ ከአቅሜ በላይ ሆነብኝ። አሁንም ሰዎች በድጋሚ የጽናት ድራማ ክሩን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። በጣም ደስ የሚል ጊዜ ያሳልፈ ነው እስከዛሬ። አሁን ፓርት ስንት ደርሰናል? ፓርት 70 ምናምን 80 ምናምን ደርሰናል። እስከዚህ ያከለ ኤፒሶድ ያለ ጸብ ያለ ምናምን ያለ ጭቅጭቅ መምጣት በጣም ትልቅ ነገር ነው። ጌታ እዚህ ሙያ ላይ ያለ ሰው ያውቋል። ብዙ ፈተና አለው እና እስከዚህ ጊዜ ድረስ ምንም ነገር መሀላችን ሳይገባ ቅዳሜና እሑድ ነበር የምንቀርጸው ለረጅም ጊዜ እስካሁን ማለት ነው። ምንም ነገር ገጥሞን አያውቅም። ቀረጻ እንኳን ቀርጾ አያውቅም። በጣም እድለኛ መሆን ይጠይቃልና እድለኛ ነን በጣም እግዚአብሔር ይመስገን። ደስ የሚል ፕሮዳክሽን ነው። አሁንም በድጋሚ እንኳን አወኳችሁ። ከሁሉም ጋር ያው ሁላችንም ስራ እየሰራን ነው። አዳዲስ ስራ እየሰራን ነው። አንድ ላይም ለየብቻም እየሰራን ነው እና በተሻለ ነገር በጥሩ ነገር ደግሞ ወደ እናንተ እንቀርባለን ብዬ አስባለሁ። እናንተንም ቤተሰቦቼ በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። እንዳከበራችሁ እንደወደዳችሁን እግዚአብሔር ያክብራችሁ። እናንተ ናችሁ ለዚህ ያበቃችሁ ባጭሩ እና እግዚአብሔር ያክብራችሁ። ሁላችሁንም ወዳችኋለሁ። ይህን ቻናል ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። በቅርቡ ብዙ አዳዲስ ደስ የሚሉ የሚያጓጉ ነገሮች ይዤ እመጣለሁ። አብረን እንቆያለን። እወዳችኋለሁ። ባይ ባይ።